ከዚህ ቀደም በነበረው ቪዲዮ የኮድ ቡክን አይተናል። አሁን ደግሞ ብዙ ጊዜ የምንጠቀማቸውን የኤስፒኤስኤስ ዊንዶዎች እናያለን ማለት ነው። መጀመሪያ ኤስፒኤስኤስ እንደከፈታችሁት በየትኛውም ቨርዥን ላይ አሁን ባለው መጀመሪያ የምታገኙት ይሄንን ነው። እዚህ ዊንዶ ላይ መክፈት የምትፈልጉትን ፋይል አዲስ ዳታ ሴት ከሆነ ዳታ ሴት ወይም ዳታቤዝ ከሆነ ዳታቤዝ እንዳላችሁ ፋይል ማድረግ ትችላላችሁ። ካልሆነ ከቅርብ ጊዜ የከፈታችሁት ፋይል ደግሞ እንደዚህ ያመጣላችኋል። አሁን ይሄ ቅድም ላይ ያየነው ፋይል ነው። አሁንም በዚህ ትምህርት ላይ ሙሉ ለሙሉ የምንከታተለው ይሄንን ፋይል ነው አናላይዝ የምናደርገው ማለት ነው። ከዛ ሳምፕል ፋይልስ ደግሞ እዚህ ጋር የሚለው ኦፕሽን ይሰጣችኋል። እነዚህ ደግሞ ሳምፕል ፋይሎች ናቸው። ለመማር ከፈለጋችሁ አንዳንድ ነገሮችን ለማየት ከፈለጋችሁ አናላይዝ አድርጋችሁ እነዚህን ማየት ትችላላችሁ ማለት ነው። አሁን ግን ይሄን እናያለን። ይሄ የመጀመሪያው ዴታ ኤዲተር ዊንዶ ነው። እዚህ ላይ ዴታ ቪው እና ቬሪየብል ቪው አለው። ዴታ ቪው ያው የገባውን ዴታ ነው የሚያሳየን። ቬሪየብል ቪው ደግሞ የቅድሙ ኮድ ቡኩ ማለት ነው። ቤዚካሊ ኮድ ቡኩ ይሄ ነው ማለት ነው። እዚህ ላይ የተለያዩ ነገሮችን ሜጀርን ጨምሮ እናገኛለን ማለት ነው። ከዚህ በኋላ አውትፑት ዊንዶ የሚል ወይም ቪወር ዊንዶ የሚባል አለ። አናላይዝ የምናደርግበት ማለት ነው። ዳታዎችን የምናይበት አናላይዝ የሆኑ ዳታዎችን የምናይበት እሱን ለማየት የሆነ ዳታ አናላይዝ ማድረግ ያስፈልገናል። ስለዚህ እዚህ ጋር መተን ቀለል ያለ አናሊሲስ እንሰራለን። ቀለል ያለ አናሊሲስ ፍሪኩዌንሲስ ምን ያህል ፍሪኩዌንት ሊያፕል ያደርጋሉ የሚለውን ጀንደርን ኤጅን እንውሰድ። ይሄን እንውሰድ እና 5 ቬሪየብልስ እንውሰድ እና የእነዚህን ስታቲስቲክስ እንስራ ማለት ነው። ቪወር ዊንዶውን ለማየት ነው። ቀለል ያለ ስታቲስቲክስ እንስራ። ሚን፣ ሚዲያን እና ሞድን እንስራ። ቀለል ያሉ ናቸው እነዚህ። የቻርት አይነቶች የተለያዩ ቻርት አይነቶች አሉ። ባር ቻርት፣ ፓይ ቻርት፣ ሂስቶግራምስ አሉ። ለዚህኛው ኢዚ የሆነች ባር ቻርት እናደርጋለን። ፍሪኩዌንሲስ ነው። ቫሊዩን ይኸው ፐርሰንቴጅ እና ፍሪኩዌንሲ ብሎ ፍሪኩዌንሲ ነው እየሰራን ያለ ነው። ከዛ በኋላ ዝም ብለን ኦኬ ስንለው አውትፑት ዊንዶን ያሳየናል ማለት ነው፣ ወይም ቪወር ዊንዶ ነው። ይሄኛው ልክ እንደ ኤክሴል ላይ እንዳለው ፒቮት ቴብል የሚባል አለ። ፍሪኩዌንሲ ቴብል ብሎ እዚህ ጋር እንደምታዩት እነዚህ ደረደራቸው ናቸው፣ መሀል ናቸው። ፒቮት ቴብል ነው ማለት ነው። ፒቮት ቴብል ነው ማለት ነው። እነዚህ ፒቮት ቴብሎች ናቸው በዚህ የተሰሩት። ከዛ ወደ ቻርት ከገባን ይኸው ይሄንን ቻርቶቹን ቅድም ያልነው ባር ቻርት እንደዚህ ያሳየናል። ቻርቱን ኤዲት ማድረግ ከፈለግን ወደዚህ መተን ኤዲተር አለው፣ ቻርት ኤዲተር። ደብል ክሊክ ስናደርገው ቻርት ኤዲተሩ ጋር ይወስደናል። ከዛ ይሄንን ቻርት ኤዲት ማድረግ እንችላለን ማለት ነው። ስለዚህ እነዚህ ናቸው ቤዚክ የሆኑ የምንጠቀማቸው፣ በአብዛኛው ጊዜ የምናያቸው፣ ብዙ ጊዜ የምንጠቀማቸው ኤስፒኤስኤስ ላይ እነዚህን ነው ማለት ነው። በሚቀጥለው ክላስ ደግሞ ጠለቅ ብለን ገብተን አንዳንድ ነገሮች እናያለን። አመሰግናለሁ።